ስፖኪዮ ተሰርቆ እንዳይመስላችሁ አዲሱ አቫታር 12 ነው። ስፖኪዮን እዚህ ጋር ኮንትሮል እያደረጋችሁ መጠቀም ብትችሉት ዓለም ላይ አለ የሚባል ቴክኖሎጂ ሙሉ ያካተተ ጽድት ያለ መኪና ዛሬ ዘላችሁ መተናል። መኪናው ይሄን መሳል ይሄ መኪና የአቫታር 12 ይባል ሲሆን የሁዋዌይ ቻንጋና የካትል ምርት ነው። እንደምታዩት ከፊት ለፊቱ እንደዚህ የሚያምር ሲሆን በጣም ደስ የሚሉ ኤልኢዲ ላይቶችም ተካቶለታል። ከዛ በተጨማሪ ደግሞ እዚህ ጋር ኤሌክትሪክ ነው ይሄ መኪና። ስለዚህ ተጨማሪ ስፔስ ማግኘት ትችላላችሁ። አንዳንድ ዕቃ ከፊት ለፊቱ ማስቀመጥ ትችላላችሁ። አንድ ላይ ሆናችሁ ስታዩት በጣም የሚያምር ለግዠሪየስ የሆነ ሉክ አለ። ውስጡ እንደገባችሁ ዓለም ላይ አሉ የሚባሉ እንዳለ ቴክኖሎጂዎችና ዓለም ላይ ከተሰሩት በጣም ውብ ነገሮችን ታያላችሁ። እንደምታዩት ከዛ ጀምሮ ስፖኪዮ ከምታዩበት ጀምሮ ሙሉ 18 ኢንች ስክሪን ያለው ሲሆን ለኔም እዚህ ጋር ስፖኪዮ ተካቶለታል። ሙሉ መኪናውን እዚህ ጋር ሙሉ መረጃውን ማየት ትችላላችሁ ማለት ነው። እንደምታዩት በጣም ቀላልና ለየት ያለ ዲዛይን አለ። መልቲ ፈንክሽናል ሜሞሪ ሲሆን እዚህ ጋር የተለያዩ ነገሮች የምትቆጣጠሩበት በቶንም ተካቶለታል። እዚህ ጋር መጠነኛ 16 ኢንች ስክሪን ያለው ሲሆን ሙሉ ነገሩን በዚህ ስክሪን ብቻ መቆጣጠር ትችላላችሁ፣ ኤሲውን ጨምሮ ማለት ነው። እዚህ ጋር መስኮት ማውረጃ መስቀያ የምታገኙ ሲሆን የአራቱንም መስኮት መቆጣጠሪያ እዚህ ጋር ተካቶለታል። 360 ካሜራና አውቶ ፓርኪንግ እዚህ ጋር የምታገኙ ሲሆን ሁለት ስልክ እዚህ ጋር ደግሞ በደንብ አድርጋችሁ ዋየርለስ ቻርጅ ማድረግ ትችላላችሁ። ተጨማሪ ሁለት ካፕ ሆልደር እዚህ ጋር የሚገኝ ሲሆን ስፔስ ከፈለጋችሁ ደግሞ እዚህ ጋር ደልቀቅ ብሎ ተሰርቶላችሁ ይገኛል። እንደምታዩት ደግሞ ወንበሩ በጣም ከሚያምር ነጭና ከለር ይሰራ ሌዘር ያለው ሲሆን በጣም ውበትም አለው። ስፖርት ካር ዲዛይንም ያለው ነገር ነው። ለአንዳንድ ዶክመንት ደግሞ እንዳይዝረከረክባችሁና ማስቀመጫ ከፈለጋችሁ እዚህ ጋር ቦታ ተካቶላችሁ እዚህ ውስጥ ማስቀመጥ ትችላላችሁ። ከላይ ደግሞ እንደምታዩት ለሾፌሮች ጋቢና ለሚቀመጡት ለብቻ ሰሩፍ ያላችሁ ሲሆን ካልሆነ ደግሞ ለኋላ እንደዚህ ከዛ ድረስ የሚደርስ ኤክስቴንድድ የሆነ ሰሩፍም ተካቶለት መጥቷል ይሄ መኪና። ይሄን አቫታር በፉል ሃችባክ ቦዲ የምናገኝ ሲሆን በጣም ለግዠሪየስ የሆነ ዲዛይንም አለው። እንደምታዩት እዚህ ጋር ካሜራ ሙሉ መኪናው 18 ካሜራ ያለው ሲሆን ውስጡን ደግሞ ይሁት እስኪ ሳፋሪ ደግሞ ይመስላል። እንደምታዩት በጣም ሰፊ የሆነ ሌግሩም ሲኖር አይፍን ባል ሄድሩም አለው። እዚህ ጋር ስፔስ እና ታይፕ ቻርጀር የምታገኝ ሲሆን ከዚህ ጋር ሆነች ታይት በጣም የሚያምር ቪው አለ። ተሳፋሪ ከፊት እየለጠፈ ካስቸገራችሁ እዚህ ጋር አጀስትመንት ስላለ አጀስት እያደረጋችሁ የእሱን መጠቀም ትችላላችሁ። ወንበሩ እንደምታዩት በጣም ከሚያምር ኳሊቲ ከሆነ ሌዘርም የተሰራ ነው። ይሄ መኪና ሎንግ ሬንጅ ስለሆነ ሩቅ መንገድ ስለምትሄዱበት አንድ ሁለት ለማለት ሁለት ካፕ ሆልደርም ተካቶለታል። ለስፔስ እና ለአንዳንድ ነገሮች ደግሞ ትንሽ ቦታም ተካቶላችኋል። ደግሞ ከኋላ ይመስላል። እንደምታዩት እዚህ ጋር ዊንግ አለው የአቫታር ሎጎ ያለው ሲሆን አቫታር 12 የሚባለው ሞዴላቸው እንዳልኳቸው የሶስት ድርጅቶች ጥምረት ነው። የሁዋዌይ ቴክኖሎጂ፣ የቻንጋን ባትሪና የካትል ሙሉ ዲዛይን የተካተተበት ነው። ከኋላ እንደዚህ በጣም ሰፊ የሆነ መጫኛ ስታገኙ ከኤሌክትሪክ መኪናዎች የማጠብቁት የራሱ ትልቅ የሆነ ፋስት ቻርጀር አለው። ይህ መኪና በዲሲ ቻርጅ ካረጋችሁ በ10 ደቂቃ ውስጥ ከ20 እስከ 80 መሄድም ይችላላችኋል። መኪናው ብቻ አይደለም ለግዠሪ ቻርጅ ማድረጊያውን ስከፍቱት ራሷ ለግዠሪ ነች። እዚህ ጋር ስትነኩት እንደዚህ ወለል ብሎ ይከፈትላችኋል። ይሄ መኪና አንድ ፉል ቻርጅ ካረጋችሁ ከ705 ኪሎ ሜትር በላይ መጓዝ ሲሉ በ95 ኪሎዋት አወር ሊቲየም ባትሪ እናገኝ ሲሆን ይሄም 405 ኪሎዋት አወር ወይም ደግሞ 547 የፈረስ ጉልበት እንዲያመነጭ ያደርጋል። ይሄ መኪና ደግሞ በዱዋል ሞተር ኢንጂን በፎር ዊል ድራይቭ አማራጭም እናገኘዋለን። ጋችሁ ደግሞ በእንደዚህ አይነት ነጭ ካልሆነ ደግሞ በእንደዚህ አይነት በሚያምር ግሬ ነገር ደግሞ በእነዚህ አይነት በሁለት ከለር አማራጭ መግዛት ትችላላችሁ። እነዚህ መኪኖች አጠቃላይ ዋጋ 13 ሚሊዮን 500 ሺህ ብር ብቻ ይባላል። እነዚህ መኪኖች ለማግኘት ከታች እስከምታው ቁጥር ብላክ ዳይመንድ ብላችሁ ደውሉ። እንደዚህ አይነት መኪናም ካልሆነም ደግሞ የነዳጅ መኪና እኛ ጋር በባንክም በካሽ ማግኘት ትችላላችሁ። የእነዚህም ሆነ የነዳጅ መኪና ስፔር እኛ ጋር በብዛት ማግኘት ትችላላችሁ። ስለ መኪና ደውላችሁ በነፃ ማማከር ትችላላችሁ። መኪና መሸጥ፣ መለወጥ፣ መቀየር ከፈለጋችሁ ደውሉልን። ይመቻችሁ።